ከአዲስ አበባ አዲሱ የቤት ክራይ ዋጋ ትመና ይፋ ሆነም። በስተመጨረሻም መንግስት ተመረረም። ሰላም ጤና ይስጥልኝ። በአዲስ አበባ ከተማ ለምትኖሩ ተከራዮችና አከራዮች እጅግ በጣም ወሳኝ መረጃ ይዘንላችሁ መጥተናል። ላለፉት 2 ዓመታት በአዋጅ ታግዶ የነበረው የቤት ክራይ ዋጋ ጭማሪ አሁን አዲስ መልክ እየያዘ ነው። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት ክራይ ዋጋን በዘፈቀደ ሳይሆን ሳይንሳዊ በሆነ መንገድ ለመምራት ያስጠናውን አዲስ የዋጋ መተመኛ ጥናት ይፋ አድርጓል። ድንጋጌውን የሚተላለፉት ላይ የተቀመጠው ቅጣት ተከራዩን በተለይ አከራዩን ስርዓት ያስዛል ተብሏል። ከሐምሌ ወር ጀምሮ አከራዮች ስንት % መጨመር ይችላሉ? የአከራይና ተከራይ ውልስ ወደ ስንት ዓመት ሊደረግ ታስቧል? ሕግ የሚጥሱት ላይስ ምን አይነት ትክክለኛ እርምጃ ይወሰዳል? ዛሬ በዚህ ቪዲዮ ድንጋጌውን፣ የዋጋ ተመኑን፣ በአጠቃላይ መንግስት ያስተላለፈውን ውሳኔና ተከራዮች ገጠመን ያሉትን ችግር ጨምሮ ሙሉን በዝርዝር እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ መሰል ወቅታዊ መረጃዎችን በፍጥነት ማግኘት ትችላላችሁ። ቪዲዮ ላይክ ማድረግ ማትርሱ። እስከ መጨረሻው አብራችሁን ቆየውም። ነገሩ እንዲህ ነው። መንግስት ከ2016 ዓመተ ምህረት ጀምሮ አከራይና ተከራይን በማዋዋል ቢያንስ ለ2 ዓመታት ያህል የቤት ክራይ ዋጋ ሳይጨምር ተከራይ ተረጋግቶ እንዲቆይ ማድረጉ ይታወቃል። አሁን ግን የዚህ ውል ማብቂያ ጊዜ በመቃረቡና አዲስ ድንጋጌ በመውጣቱ አከራዮች በተቀመጠው ህጋዊ የዋጋ ገደብ ማከራየት አልፈለጉም። በዚህም ምክንያት ነባር ተከራዮችን አስወጥቶ በአዲስና ከፍ ባለ ዋጋ ለሌላ ሰው ማከራየትን እንደ ዋነኛ አማራጭ እየወሰዱት ይገኛሉ። ተከራዮች እንደሚሉት ከሆነ አከራዮች ይህንን ህጋዊ የዋጋ ገደብ ለመሸሽ የተለያዩ የቤተሰብ ሰበቦችን እየደረደሩ ነው። ለአብነትም ያህል ራሴ ሊገባበት ነው የሚሉ ምክንያቶች ወይም ደግሞ እህቴ ወይም ወንድሜ ሊኖርበት ነው የሚሉ ሰበቦች በስፋት እየቀረቡ ይገኛሉ። በተለይም የሰኔ ወር መጠናቀቅን ተገን በማድረግ አሮጌውን ውል ለማደስ ፈቃደኛ ያልሆኑ አከራዮች ቁጥር በመጨመሩ በሺዎች የሚቆጠሩ ነዋሪዎች ለእንግልት እየተዳረጉ ነው። ይህንን ተከትሎ የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ያስጠናውን የመኖሪያ ቤት ዋጋ መተመኛ ጥናት ይፋ አድርጓል። በጥናቱ ላይ ዋነኛ ተሳትፎ የነበራቸው የአዲስ አበባ አመራር አካዳሚ መሪ ተመራማሪ ዶክተር ኖራሁን አንዳርጌ ጉዳዩን በተመለከተ ሲናገሩ በአሁኑ ወቅት በኢትዮጵያ አንድ ሰው ከሚያገኘው አጠቃላይ ገቢ ውስጥ እስከ 80 በመቶ የሚደርሰውን ለቤት ክራይ እየከፈለ ይገኛል ብለዋል። ይህ ደግሞ በዓለም አቀፍ ደረጃ ተቀባይነት ካለው የ30 በመቶ የቤት ክራይ ስታንዳርድ ጋር ሲነጻጸር እጅግ በጣም ከፍተኛ ነው ብለዋል። ተመራማሪው አክለውም የዛሬ 2 ዓመት መንግስት ጣልቃ ገብቶ ዋጋውን ባያረጋጋ ኖሮ አብዛኛው መካከለኛ ገቢ ያለው ማህበረሰብ ቤት መከራየት አቅቶት ጎዳና ላይ ይወጣ ነበር ብለዋል። መንግስትም ይህንን ጥናት መሰረት በማድረግ በዚህ ዓመት በቤት ክራይ ላይ መጨመር የሚቻለው 11.5 በመቶ ብቻ ነው ሲል ወስኗል። በቅርብ ጊዜያትም የቤት ክራይ ዋጋን በቀጥታ የሚተምነው ራሱ መንግስት እንደሚሆን ተገልጿል። ነገር ግን ይህ አዋጅ አከራይና ተከራይን ለከፍተኛ ጫና ዳርጓል የሚሉ ወገኖችም አልጠፉም። የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት የቦርድ ሰብሳቢ ዶክተር አሻግሬ ዘውዱ በጉዳዩ ላይ ጠንከር ያለ ትችት ሰንዝረዋል። ዶክተር አሻግሬ እንዳሉት የክራይ ዋጋ ለመቆጣጠር መሞከሩ መልካም ቢሆንም ቁጥጥሩ እየተደረገበት ያለው መንገድ ግን ሁለቱንም ወገኖች የከፋ ችግር ውስጥ ጥሏል ብለዋል። ለዚህም ያቀረቧቸው ምክንያቶች የሚከተሉት ናቸው። በገቢዎች መስሪያ ቤት በኩል ለክራይ ቤቶች የሚጠየቁት የግብር አይነቶች እጅግ በርካታ በመሆናቸው አከራዮች ዋጋ እንዲጨምሩ እየገፋፋቸው ነው። የዚህ አካባቢ የቤት ክራይ ዋጋ ይህ ብቻ አይደለም፣ ጨምሩበት የተባሉ በግብር ምክንያት ዋጋ ለመጨመር የሚገደዱ አከራዮች ብዙ ናቸው። በተጨማሪ መንግስት የጋራ መኖሪያ ቤቶች አካባቢ ዝቅተኛ የክራይ ዋጋ ገደብ ማስቀመጡ አከራዮች ገበያው ከሚፈቅደው በላይ እንዲጠየቁ ወይም ግብር ለመሸሽ እንዲገደዱ አድርጓቸዋል። ይህ አሰራር መንግስት ራሱ እንደ ደላላ እየሰራ መሆኑን ያሳያል ሲሉ ዶክተር አሻግሬ በምሬት ገልጸዋል።
የሸማቾች መብት ተቆርቋሪ ማህበሩ ከዚህ በኋላ ዝም ለማለት አልመረጠም። የቦርድ ሰብሳቢው ዶክተር አሻግሬ ዘውዱ እንደገለጹት ማህበራቸው እስካሁን ለማህበረሰቡ መረጃ የመስጠትና የመወትወት ስራዎችን ሲሰራ ቢቆይም በዚህ መንገድ ብቻ ለውጥ ማምጣት አልተቻለም። ስለሆነም ከመጪው ዓመት ጀምሮ የሸማቹን መብት የሚገድቡ የመንግስት ውሳኔዎችን ወደ ህግ በመውሰድ ለሸማቹ ለመከራከር አዲስ ስትራቴጂ ቀርጸዋል። አብሯቸው ለመስራት ያነጋገራቸው የህግ ባለሙያዎች እንዳሉና የመንግስት እርምጃዎች በህግ እንዲፈተሹ ለማድረግ አልፎ ተርፎም በፍርድ ቤት እግድ እስከ ማውጣት የሚደርሱ የህግ አካሄዶችን ለመከተል ዝግጅት ያደረጉ መሆኑን በይፋ አሳውቀዋል። በአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ በኩል የወጣው አዲሱ የ11.5% የቤት ክራይ ጭማሪ ገደብና በአከራዮች በኩል እየመጣ ያለው ቤት ልቀቁ የማስገደድ ጫና የብዙዎችን ህይወት እየፈተነ ይገኛል። የአከራይና ተከራይ ውልን ለ5 ዓመት ለማድረግ መታቀዱም ተሰምቷል። 10,000 ብር የሚከፍል ተከራይ በዚህ ድንጋጌ መሰረት 11.5% ጭማሪ 1150 ብር ሆኖ ለአከራዩ የሚከፍለው 11150 ብር ይሆናል። 100,000 ብር የሚከፍል አከራይ መጨመር የሚችለው 11500 ብር ሆኖ ተከራዩ የሚከፍለው 111500 ብር ይሆናል። መንግስት በህግ ዋጋ መተመኑ ይበልጥ ይጠቅማል ወይስ የዶክተር አሻግሬ ማህበር በፍርድ ቤት እግድ ሊያወጣበት ያሰበው አካሄድ ነው የሚበጀው? እናንተስ እንደ ተከራይ ወይም እንደ አከራይ ምን እየገጠማችሁ ነው? አስተያየታችሁን ኮመንት ላይ ጻፉልን። ቪዲዮን ላይክ እና ሼር በማድረግ ለሌሎች ነዋሪዎች አድርሱ። እንደነዚህ ያሉ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰናይ ጊዜም